እኔ እየጠየኩህ ያለሁት ኡስታዝ ምን መሰለህ ከእስልምና ኡስታዝ አደረገው ብራዘር እንትን ስላየኝ ኡስታዝ ምናምን አትበለኝ። እኔ ዝም ብዬ ነው ሙዴ ስለሆነ ነው የጠመጠምኩት ብራዘር። ግን መረዳት ግን እፈልጋለሁ። ኡስታዝ ነኝ አንተና ፕሮፋይል አይተህ ነው ኡስታዝ የምትለኝ እንጂ ማለት ነው። ኡስታዝማ ካንተ ጋር ማን ያወራል ሲጀመር? ኡስታዝ ቢሆን ካንተ ጋር አወራለሁ እንዴ? ለምናነሽን አላስተምርም ጊዜ ለማወቅ ነው ካንተ ጋር መጥቼ የምከራከር። እሺ ቀጥል። አሊ አቃጠላቸው፣ መሐመድ ደግሞ ኢብኑ አባስ ደግሞ እኔ በሆነ አላቃጠላቸውም እገላቸው ነበር አለ። Hit the subscribe button. If you haven't already, hit that subscribe button. Hit the subscribe button. Hit that subscribe button. Don't miss out and subscribe. Saraka whatever. Yeah, that's exactly what I'm telling you. እስልምናን የበደሉ ነው አልከኝ። አንተ ደግሞ እስልምናን የበደሉ ሳይሆኑ እሺ ቀጥል። አሁን ሐዲሱ ማለት ነው ልክ ነህ። አሁን ከእስልምና የተመለሱ ሰዎች ይገደሉ ተብሏል። ግን ይገደሉ ሲባል ምን አይነት ናቸው ስትል እኮ በዛም በነብዩ ሰለላሁ ዐለይሂ ወሰለም ጊዜ እኮ በእስልምና ያልሆኑ ሰዎችም አብሯቸው ተስማምተው የሚኖሩ ነበሩ አይደለም እንዴ? የሚኖሩ ነበሩ። መሐመድ አንድ ሸሪዓ ነው ላይ ምንድነው እሱ ሁለት ምርጫ ነው ያለው። አንድ እስልምና፣ አንድ ደግሞ ክርስቲያንና አይሁድ ከሆኑ ጂዚያ ከእስልምና ወጡ ግን ወይ እንግዲያ ወይንም ደግሞ ወደ እስልምና መመለስ ነው ያላቸው አማራጭ። ይሄንን ለምሳሌ ኡስታዝ አቡ ሃይደርም ደጋግሞ ብዙ ጊዜ ቪዲዮ ሰርተውበታል። 3 ቀን ነው የሚሰጣቸው ተውበት እንዲያደርጉ፣ ካልሆነ ግን ይገደላሉ። በሸሪዓ ህግ ይሄ ነው። ስለዚህ አሊ አሁን አንተ በምትለው ከሆነ አሊ እዚህ ጋር ምን አድርጓቸዋል? አቃጥሏቸዋል። ያቃጠለበት ለምንድን ነው? ይሰማል ዋኔ ዮሴፍ ስንደራ ግድም ዝም አልከም እኮ ለምን ወይ እንትን ሚት ምታረደን ግን ለመሐመድ ሰጣው ድምጽ ዝም አልከና ዝም ስትል እኮ ነው ከመሐመድ ጋር የቀጠልነው። እኔ ዝም አልኩ። እንትን አሊ እንትን ያቃጠላቸው ሰዎች ምን እንዳለ ታውቃለህ? አሊ አምላክ ነህ ብሎ ለአሊ ስጁድ ያደረጉ መጀመሪያ እነሱ ተናዶ ከዛ በእሳት አቃጠላቸው። ለዛ ነው አዲስ እንጽፋለን ሁሴንዬ። አዲስ ሳይሆን መገለጥማ አቤት ያልከው ማለት ነው። ያልከውን ሳይሆን ከሰዎች አቋል ሳይሆን ከሐዲስ። አሁን የአሊ እንዴት ነው ማቃጠሉ የመጣልን ከሐዲስ ነው አይደለ? ሰሂህ ከሆነ ሐዲስ አንተም ይሄን ያጻፈው ምክንያት ሰሂህ ከሆነ ሐዲስ አምጣልና እንቀበልን። አቋል እንዳታመጣልኝ፣ ታሪክ እንዳታመጣልኝ። ለምን እኛ ታሪክ ስናመጣ አትቀበሉ ማለት እናንተ እሱን እንዳታመጣልኝ። ሐዲስ አመጣልሽ ሰሂህ የሆነ ሐዲስ አምጣ። አሁን ላልቀው ግን ታሪኩ ትክክለኛ ለዛ ነው። ግን ከእስልምና ያወጡት ብዙ ማምጣት እንችላለን። ማትቀበሉትን ብዙ ማምጣት እንችላለን። ከመጣጣቱ ሰሂህ የሆነ ሐዲስ ወይ ቁርአን ተቀበሉ። እሺ አሁን ሐዲስ አንባ ወሽ በሐዲስ መጣ ከዲር እንኳን ደህና ቆየህ እፎይ። ሰላም ነው? ሰላም ነው። እንዴት ነው አለን? አሁን ከተነሳው አርዕስት ላይ አንፃር ብዬ ነውና ለማንኛውም እንደ ማስረጃ ስለ ሐዲስ መሰረታዊ ነገሮች ስለ ሐዲስ ብቻ ትኩረት አድርጋችሁ የምትጠይቁን ጥያቄ ለማንኛውም ታሪክ ሐዲስ ሲባል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር ነው። ማስረጃ ማቅረብ ከቻልክ ለምሳሌ መሰረታዊ በሆነ ነገራቶች አሁን ለምሳሌ ስለ ፈጣሪ የሚያወሩ ነገራቶች አሁን ስለ ሸሪዓ ህግ የሚባሉት አሁን ግዴታ ሐዲስ ማስረጃ ብቻ ሊሆን አይችልም። ለምን መሰለህ? መመሪያችን ቁርአን ነው በመጀመሪያ ደረጃ። ከዛ በኋላ ሰው የሆኑ ሐዲሶችን ሊኖሩ ይችላሉ።
ይሄ ደግሞ ተጣርቶ ነው ገብቷል። ቢያንስ አሁን ግን አንተ እያቀረብክ ያለው ስለ ግድያ ነው። እኔ አሁን የገባሁት ይበልጥ ብቻ ግን ውይይታችሁ ላይ እንትን ስለዛ ነው። ምንድነው እየነገርከን ያለው? አልገባኝም። አሁን ይሄ አርዕስቱ አሁን ያነሳኸው አርዕስት ማለት ነው ስለ ሸሪዓ ህግ ከድር ወይ በሸሪዓችሁ ከእስልምና ወጣ ምንድነው እሱ የሚደረገው? ከእስልምና ውጭ ያለው ሰው ቁርአን በሚል ኢቅራሃ ፊዲን ተበየነ ሩሱል ከእስልምና በሃይማኖት ማስገደድ የለም የፈለገው መረብ እንደሚችል ቁርአን ማን ጠየቀ? ደረጃ ነው እንዴ? በመጀመሪያ ደረጃ ቁርአን ነው የተናገረው። ማስረጃ ይፈዳም ስመ ማን ነው ስለ አባቴ ገበሬ ነው ትለኛለህ እንዴ? እስልምና እንደዛ ነው። ስመ ማን ነው ስለ አባቴ ገበሬ ነው እንደማለት ነው። አሁን ከድር የሚመልሰው ከእስልምና የወጣ በሸሪዓ ያለው ላይ ምንድነው እሱ የሚደረገው ነው? ሙስሊም ያልሆኑ ሰዎች ይለኛል። እኔ ከእስልምና የወጡ ነው እንጂ አስቀድሞኑ ሙስሊም ስላልሆኑ ሰዎች አይደለም የጠየቁ። አሁን ጥያቄውን ከሰማኸው ማይክን አንሳ። ከእስልምና የወጡ ነው ያልኩ። ከእስልምና የሚወጡ እስልምናውን ሙስሊም ሆነው የሚወጡ ነው የጠየቁ እንጂ አስቀድሞኑ ሙስሊም ስላልሆኑ ሰዎች አይደለም የጠየቁ። ስለ አይሁዶች ወይም ስለ ክርስቲያኖች አይደለም የጠየቁ። ከእስልምና ስለወጡ ስለ ሙርተዶች ለምሳሌ እንዳቃጠላቸው አይነቶች ኢብን አባስ ደግሞ ምን አደርጋቸዋለሁ አርዳቸዋለሁ ስላላቸው ማለት ነው። በአሁኑ ሰዓት ላይ በስንት ሚሊዮን ምናምን ዳታዋለሽ ሙርተድ ከእስልምና ወጡ በዓለም ላይ ባቀር ለኝም አሁን እጄ ላይ ግን ብዙ ናቸው። እንግዲህ በመቶ ሚሊዮን የሚሆን ሙርተዶች እንደ ህጉ መሰረት ቢሆን ኖሮ የሚታረዱ ናቸው። ለምንድን ነው ያልተተገበረው? የሰብአዊ መብት ዝም ስለማይሏቸው የየሀገሩ መንግስት ስላልፈቀደላቸው እንጂ እያንዳንዱ የሚታረዱ ናቸው። ቀጥል ባይዘው ግን ይሄ ከእስልምና ሃይማኖቱን ለቆ የወጣ ይገደል የሚለው ሐዲስ ላይ ብቻ እኮ ያለ ሐሳብ አይደለም። ቁርአን ላይም አለ። ለምሳሌ ሴቶች ምዕራፍ ላይ ነው ያለውና 88ኛው እና 89ኛው አያ ምንድነው የሚለው? በመናፍቃን ነገር አላህ በስራዎቻቸው ወደ ክህደት የመለሳቸው ሲሆን ሁለት ክፍሎች የሆናችሁት ለእናንተ ምን አላችሁ? አላህ ያጠመመውን ሰው ልታቀኑ ታስባላችሁን? አላህ ያሳሳተውን ሰው ለእርሱ መንገድ ፈጽሞ አታገኙለትም ይልና እነርሱ እንደ ካዱ ብትክዱና እኩል ብትሆኑ ተመኙ። እነርሱ እንደ ካዱ በአላህም ሃይማኖት እስከሚሰደድ ድረስ ከእነርሱ ወዳጆችን አትያዙ። ከእምነትም ቢያፈገፍጉም ያዟቸው፣ ማርኳቸው፣ ባገኛችሁበትም ስፍራ ግደሏቸው ይላል። ይሄ የሙሐመድ ኮንሴፕት ብቻ ሳይሆን የአላህም ወሂ ነው ማለት ነው። የአላህም ቃል ነው። ስለዚህ አንድ ሰው አላህ ምን አለ? ከእስልምና ቢያፈገፍጉ ያዟቸው፣ ማርኳቸው፣ ባገኛችሁባቸውን ስፍራ ግደሏቸው። ይሄ የሐዲስ ላይ ብቻ ያለ ሐሳብ አይደለም። እንደውም ይሄንን የቁርአን ብዙ አላወራንበትም እስካሁንም አላነሳንም። ማሜ አጡ ጓደኞች አየህ መረጃ እንደሚያ አጡ ጓደኞች መረጃ እኮ በቅርበት ስለሌለ ነው። ሰፋ ስለሚል እንትኑ ታውቃለህ። እንግዲህ አሁን አንዳንዶቹ በጎጉልም ራሱ የምታጣቸው መረጃዎች አሉ።
ባገኘውም ደግሞ እንዴት አድርጌ በስክሪን አሳያለሁ ነው። በሸሪዓው ህግ መሰረት ከእስልምና የሚወጣ ምንድን ነው የሚደረገው? እኔ በኢትዮጵያ ህገ መንግስት ነው እስካሁን እየተዳደርኩ ያለሁት። ሙሉ ለሙሉ ስለ ሸሪዓ ህግ ብዙም አላውቅም። ጎበዝ። የኢትዮጵያ ህገ መንግስት ምክንያቱም ሸሪዓው ባቆም ስለማይፈጸም እዚህ ሀገር ላይ ምን ያደርግልሃል? ብዙም አታውቀውም። ያው ስለ ስግደት፣ ስለ ጾም፣ ስለተለያዩ እነዚህ አምልካዊ ነገሮች ነው እንጂ እኛ የምንማረው ስለ ህግ ደግሞ ራሱን የቻለ ህግ እነዚህ ፍቅህዎች አሉ። እነሱ ናቸው ብዙ የሚያውቁት ማለት ነው። ያው አስቸጋሪ ነው። ተረዳኸኝ? እንደ ሸሪዓችሁ መሰረት ሸሪዓው የምናፍቁት ስለሆነ እኮ ነው። ስለምናፍቁት በየሀገሩ እንኳን እንደው መቶ ሺህ ሰው በ10 ዓመት ውስጥ እንኳን ቢወጣ ቱ ሚኒመም ማለት ነው። በየሀገሩ መቶ ሺህ ሰው በ10 ዓመት ውስጥ ከእያንዳንዱ ሀገር ቢወጣ በዓለማችን ላይ ወደ ሚኒመም 100 ሀገር አሉ ብለን ብናስብ በ10 ዓመት ውስጥ 100 ሺህ ሲባዛ በ100 አባዙት በየ10 ዓመቱ ይሄን ያህል ህዝብ ይታረዳል ማለት ነው። ከዛ ከ1400 ዓመት ጀምሮ እስካሁን ድረስ ደግሞ ያለውን ስሩት። ይሄን ያህል ህዝብ እንደ እስልምና እንትን የሚታረድና የታረደ ነው ማለት ነው። የሚታረድ ነበር ህገ መንግስት ባይኖርና ይህንን ስርዓት ባያፈርሰው ኖሮ የምናፍቁት ህግ እኮ የምትመኙት የምትቁለጨለጩለት እንደዚህ አይነት አስተምሮ ያለው ነው ማለት ታውቀው ይገባል። ሐኪም አረው ሐኪም አቡዘር አቤት ዋና አመጣ እንኳን ደህና ቆያችሁ። ሙስሊም ነህ? አዎ። መልካም። አሊ ከእስልምና ወጡትን መሐመድ እንደሞተ ከእስልምና ወጡትን ምንድን ነው ያደረጋቸው? አሊ ከእስልምና ወጡትን አቃጠላቸው። ኢብን አባስ ደግሞ ሊሆን አላቃጠላቸውም። ነገር ግን መሐመድ እንዳዘዘ እገድላቸው ነበር አለ። የአሊ ደጋፊ ነው ኢብን አባስ? እኔ እንኳን እንደዛ አይደለም። ኦኬ እንዴት ነህ? ብቻ ማቃጠል ምናምን የሚባል ነገር የለም። ጦርነት እንዳጠቃላይ በክርስቲያንና በሙስሊም ከታወጀ ጦርነት እንዳጠቃላይ ወይም ደግሞ መሪ ከወሰንና ጦርነት ከተነሳ እንትን ይደረጋል እንጂ ማቃጠል ምናምን አላምንም። የምን ጦርነት? ከእስልምና ወጡ እኮ ነው ያልኩህ። ከእስልምና ወጡትን ከእስልምና 5 ሰው 10 ሰው 20 ሰው 100 ሰው ወጥቶ ጦርነት ይከፍትባል ነው ወይስ ከእስልምና ለምሳሌ ኢትዮጵያ ውስጥ የሆነ ሚሊዮን አላችሁ፣ ግማሽ ሚሊዮኑ ባንድ ይወጣል እንዴ? እንደዛ ከሆነ እንጂ ከእስልምና ከወጣ እምነት የራስ አይደል እንዴ? አንድ ሰው ከእምነት ብትወጣ ይገደላል ቢል ይሄ ጤናማ ሀሳብ ነው ብለህ ታምናለህ? አላምንም። ስለዚህ አንድ ሰው ነፃነት አለው፣ መፍት አለው፣ እንደፈለገ የፈለገው ማመን አለበት። ኦኬ ለምሳሌ ከክርስትና ወጡትን ግደሏቸው ብል እኔ መጥፎ ሰው ነኝ? አንተን ፍርድ ለመስጠት አንተ ማን እንትን ሰጠህ? ማን ቀብቶ ላከብኝ ማስበኝ? እሺ ጳውሎስ ከክርስትና የሚወጡትን ረዷቸው ቢልስ? ረዷቸው ያለበት ቢኖርስ ጤናማ ነው? እኔ እንዴት እንደምሰማኝ ታውቃለህ?
ማንኛውም ሰው የራሱ የሆነ ህይወት መንገድ አለው። እኔ ለምሳሌ ሙስሊም ነኝ፣ እስልምና ልክ ነው ብዬ ስላመንኩ ነው። አንተ ደግሞ ክርስቲያን ልትሆን ትችላለህ፣ ክርስትና ትክክል ነው ብለህ ስላመንክ ነው። ግን ትክክለኛው የሚያውቀው ደግሞ የሁሉ ፈጣሪ ነው። ስለዚህ ሰዎችን መልካም ሀሳብ ነው ያለ። ስለዚህ ሰዎችን ከሃይማኖት ከወጣችሁ ግደሏቸው የሚለው ጤናማ አይደለም። በዚህ አትስማማም ማለት ነው? አሁን በዚህ አልስማማም። ነገር ግን ሙሐመድ ደግሞ እንደዛ ብሏል፣ ከሃይማኖት የሚወጡትን ግደሏቸው ብሎ። አትስማማም በዚህ ሀሳብ? ምን ብለህ ማንኛውም ሰው ሃይማኖቱን ከቀየረ ግደሉታል። በዓለማችን ላይ አሁን እንግዲህ በመቶ ሚሊዮን የሚቆጠር ሙስሊም ወደ ክርስትና ሊሄድ ይችላል፣ ወደ ጣዖት አምልኮ ሊሄድ ይችላል፣ እንደገና ደግሞ ኤቲስት ይሆናል። ብቻ በመቶ ሚሊዮን የሚቆጠር ሙስሊም እንደ መሐመድ አስተምሮ የሚታረዱ ነበሩ። ያልታረዱት ያልተገደሉት በምን ምክንያት ነው? ህገ መንግስቱ ስላልፈቀደላቸው። አንተ ደግሞ እንዳየው ምንድነው እሱ ሰው የራሱ ነፃ ምርጫ አለ፣ የፈለገው መከበር አለበት። እንዴት ነው ከሃይማኖት ከወጣ ሊገደል የሚገባው እያልከኝ ነው? እና ስለዚህ መሐመድ ይሄንን አስተምሮ ሐዲሱን አትቀበለውም ማለት ነው? አንደኛ ለምሳሌ ሐዲስ ሰሂህና እንትን አለ ላይክ አለ። ኦኬ ሰሂህ ያው ግሬት ሰሂህ ይላል። እሺ ከዛ ምንድን ነው የሚለው? ቨርሰሱን እንየውና እንፍታው፣ ችግር የለም። ቨርሰሱ ደግሞ ከእስልምና ወጡትን ግደሏቸው ይላል። እዚህኛው ላይ ደግሞ አሊ ምን አደረጋቸው? ያንን ትእዛዝ ተቀብሎ አንድ ወደኋላ መለሰለት። ከእስልምና ወጡትን መሐመድ ግደሏቸው አለ። ሱናን ነሳኢ 40:59 ክፈለው። ያው እንደዚህ ይላል። ሜሴንጀር ኦፍ አላህ said whoever changes his religion kill him። ማንኛውም ሰው እምነቱን ከቀየረ ግደለው ብሎ አዟል። ማን ያለው? ይሄ ያላ መልእክተኛ መሐመድ። አንተ ደግሞ ምን አልከኝ? ማንኛውም ሰው ነፃነት አለው፣ የፈለገው መከተል አለበት እያልከኝ ነው። ይሄ ህግ ተግባራዊ ቢሆን ኖሮ በአሁን ሰዓት ላይ ይሄ ህግ ውድቅ ሆነ እንጂ ልክ እንዳንተ ሁሉ በዓለም ላይ ያሉ ህዝቦች ውድቅ አደረጉት እንጂ ይሄንን አስተምሮ አይመጥነንም ለኛ። አሁን ማንኛውም ነፃነት አለው፣ የራሱ ምርጫ ይከተል ብለው ይሄንን ትምህርት ውድቅ ባደረጉት ኖሮ ቤተሰቦች ልጆቻቸውን የሚገሉ ቢሆን በአመት ሜቢ በመቶ ሺዎች ወይም በሚሊዮን የሚቆጠሩ ሊገደሉ ከእስልምና የሚወጡ ይኖሩ ነበረ። በሙሐመድ ሎጂክ ግን እነኚህ ሰዎች እንደተገደሉ አድርገን ነው የምንቆጥራቸው። ምክንያቱም ህጉ እንደ ሙሐመድ እሳቤት ኦልሞስት አፕላይ የሚሆንባቸው ስለሆነ ማለት ነው። አንተ ተቀበለው ማለት በዛት ምን እንደልሰማኝ ታውቃለህ? ሙሐመድ እንደዚህ ይላል ብዬ በዚህ ሰዓት አላምንም፣ ባጭሩ ማለት ነው። በፊት ግን ብሏል። ሁለተኛ ደግሞ በፊትስ እንደዚህ አይነት ትእዛዝ የሚተላለፍበት ሰዓት ወይ የሆነ ሰዓት ይኖራል። ለምሳሌ ለሆነ የተጠቀመበት ቦታና የተጠቀመበት ዓላማ ይኖራል። ከዛ አንፃር ነው ማየው እንጂ ኖርማሊ እንደ ቀጥታ ለምሳሌ እንደዛም ሆኖ እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሉንም ጦርነት አሸንፈው እየመሩ ያለ በውስጣቸው ክርስቲያኖች ነበሩ። እነዛም ክርስቲያኖች መክፈል ያለባቸውን እየከፈሉ የሀገሩ ህዝብ ሆነው ሲኖር እንደኖሩ ታሪክ ይናገራል። ያ ግዴታ ይገደሉ የሚለው ነገር ይሄኛው ነገር በጣም መጠናት ያለበትና የተጠቀሙበትን ቦታ ለምን እንደተጠቀሙት እሺ ትክክል ነው። በጦርነት ጉዳይ ከሆነ ክርስቲያኖችና አይሁዶች ለምሳሌ ከተያዙ ጂዚያ እንዲከፍሉ ነው የሚደረጉት እንጂ አይገደሉም። ጂዚያ እንዲከፍሉ ይደረጋሉ። ሱራ 9:29 ላይ ባለው መሰረት ማለት ነው። ያ ነው የሚከፍሉት እንጂ አይገደሉም። ነገር ግን እኔ ያልኩህ እነሱን ሳይሆን አስቀድሞውኑ ሙስሊም የነበሩ ሳይሆን ከእስልምና ሙስሊም ሆነው ከእስልምና የሚወጡትን ነው ያለው መሐመድ።
ከእስልምና የሚወጡትን ሃይማኖት የሚቀየሩትን እነሱም ግደሏቸው ነው ያለው። ሜቢ የሸሪያውን ህጉንም ካወቀው ማለት ነው በሸሪያ የሚተዳደሩ ሀገራት ላይ ማለት ነው። ታሪክ ስታነብ አሁን እኮ ይሰራል ሲመጣ አቡዘር የህግ እኮ አሁንም ይሰራል። ለምሳሌ አቡ ሃይደርን አስተምሮ ትቀበላለህ? አቡ ሃይደርን አስተምሮ ትቀበላለህ? አቡ ሃይደርን እቀበላለሁ። ሰው ደጋግሞ ብሎታል። ከእስልምና የወጣ ሰው የሚሰጠው 3 ቀን ነው እድል፣ 3 ቀን ይሰጠዋል። ወደ እስልምና እንዲመለስ 3 ቀን ይሰጠዋል። በመጀመሪያ ገንዘብ ቸግሮ ከሆነ